ሰላም ውድ የሊንጎይስት አካዳሚ ቤተሰቦቻችን እንደምን አላችሁ? ሊንጎይስት አካዳሚ ኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶችም እንግሊዝኛ፣ አማርኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ትምህርቶችን በማስተማር ላይ እንገኛለን። መማር የምትፈልጉ ልጆች በምትጠቀሙባቸው የሶሻል ሚዲያ አማራጮች በቴሌግራም፣ በኢሞ ወይንም ደግሞ በዋትሳፕ በምናስቀምጥላችሁ ስልክ ቁጥር ማግኘት ትችላላችሁ። ከባለፈው ቪዲዮ የቀጠለ እንግሊዝኛ ሌተሮችን ምን አይነት ድምፅ አላቸው የሚለውን ዛሬ የእንግሊዝኛ ቫውል ፊደሎችን በሾርት ሳውንድ እና በሎንግ ሳውንድ ይዘንላችሁ መጥተናል። ቫውሎች ሾርት ሳውንድ እና ሎንግ ሳውንድ ሲሆን የተለያየ ድምፅ ይኖራቸዋል ማለት ነው። የኤን ሾርት ሳውንድ ስናይ ኤ ሾርት ሳውንድ ላይ እንደ አ ትነበባለች። ኤ እንደ አ ትነበባለች ሾርት ሳውንድ ላይ ስትመጣ ማለት ነው። እዚህ ጋር ምሳሌዎችን እናያለን። ለምሳሌ እዚህ ጋር ኤ ፒ ፒ ኤል ኢ የሚል አለ። ኤ እንደ አ ትነበባለች። ፒ እንደ ፕ ይነበባል። ኤል እንደ ል ይነበባል። ኢ ሳይለንት ትሆናለች። ባለፈውም እንደተነጋገርነው ሁለት ቫውል አንድ ላይ ሲመጡ የመጀመሪያዋ ከተነበበች ሁለተኛዋ ሳይለንት ትሆናለች። ስለዚህ ይህንን ስናነብ አፕል ብለን እናነባለን ማለት ነው። አፕል ይሆናል። ኤ እንደ አ ስለሚነበብ አፕል እንላለን ማለት ነው። የታችኛውንም ስንመጣ ሾርት ድምፅ ነው ያላት። ኤ ኤን ቲ ነው የሚለው። ኤ እንደ አ ይነበባል። ኤን እንደ ን ይነበባል። ቲ እንደ ት ይነበባል። ስናነበው አንት ይሆናል ማለት ነው። አንት። ቀጣይ ኤ ኤክስ ኢ። ኤ እንደ አ ይነበባል። ኤክስ እንደ ክስ ይነበባል። ኢ ሳይለንት ትሆናለች። ስለዚህ አክስ። ቀጣይ ሲ እንደ ክ ይነበባል። ኤ እንደ አ ይነበባል። ቲ እንደ ት ይነበባል። ስለዚህ ክ አ ት ይሆናል። ይህኛው በአንድ ላይ ሲሆን ክአ የሚለው ካ ስለሚሆን ካት ብለን እናነባለን ማለት ነው። ካት። ቀጣይ ቢ ኤ ቲ ነው የሚለው። ቢ እንደ ብ ይነበባል። ኤ እንደ አ ይነበባል። ቲ እንደ ት ይነበባል። ስለዚህ ብአት ነው የሚለው። ብአ የሚለው ባ ይሆንና ባት ይሆናል ማለት ነው። ባት እንላለን። ቀጣይ ኤች እንደ ህ ይነበባል። ኤ እንደ አ ይነበባል። ቲ እንደ ት ይነበባል። አንድ ላይ ስናደርገው ህአት ነው። ሃት እንለዋለን ማለት ነው። ሃት። ቀጣይ አር እንደ ር ይነበባል። ኤ እንደ አ ይነበባል። ቲ እንደ ት ትነበባለች። አንድ ላይ አር ኤ የሚለው አንድ ላይ ሲሆን ራ ይሆንና ራት እንላለን። ኤም እንደ ም ይነበባል። ኤ እንደ አ ትነበባለች። ቲ እንደ ት ይነበባል። አንድ ላይ ሲሆን ምአት ነው የሚለው። ምአ የሚለው ማ ይሆንና ማት ይሆናል ማለት ነው። ቢ እንደ ብ ይነበባል። ኤ እንደ አ ትነበባለች። ጂ እንደ ግ ይነበባል። አንድ ላይ ሲሆን ባግ ብለን እናነባዋለን። ብአግ የሚለውን ባግ ብለን እናነባዋለን ማለት ነው። እዚህኛው ላይ ሲ እንደ ክ ይነበባል። ኤ እንደ አ ይነበባል። ፒ እንደ ፕ ይነበባል። ክ አፕ አንድ ላይ ሲሆን ካፕ ይሆናል ማለት ነው። ካፕ እንለዋለን። እዚህኛው ላይ ኤም እንደ ም ይነበባል። ኤ እንደ አ ይነበባል። ፒ እንደ ፕ ይነበባል። ምአፕ የሚለው ምአ የሚለው በአንድ ላይ ሲሆን ማ ይሆንና ማፕ እንላለን። ማፕ ብለን እናነባዋለን። እዚህኛው ላይ ኤች እንደ ህ ይነበባል። ኤ እንደ አ ይነበባል። ኤን እንደ ን ይነበባል። ዲ እንደ ዲ ይነበባል። አንድ ላይ ሲሆን ሃንድ ብለን እናነባለን ማለት ነው። ሃንድ ይሆናል። እዚህኛው ላይ ኤፍ እንደ ፍ ይነበባል። ኤል እንደ ል ይነበባል። ኤ እንደ አ ይነበባል። ጂ እንደ ግ ይነበባል። አንድ ላይ ሲሆን ኤል ኤ የሚለው ላ ይሆንና ፍላግ እንላለን። ፍላግ። ስለዚህ ይህኛው የሚያሳየው ኤ በሾርት ሳውንድ ስትሆን አ ድምፅ እንዳላት ያሳያል ማለት ነው። ኤ ሎንግ ሳውንድ ሲኖራት ደግሞ የራሷን ድምፅ ይዛ ትሄዳለች። የፊደል ድምጿን ማለት ነው። ኤ የሚል ድምፅ ይኖራታል ማለት ነው። በሎንግ ሳውንድ ጊዜ ኤ የሚል ድምፅ ይኖራታል ማለት ነው። ስለዚህ እዚህኛው ላይ ምሳሌውን ስናይ ሲ እንደ ክ ይነበባል። ኤ እንደ ኤ ትነበባለች። ኬ እንደ ክ ይነበባል። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ክኤ የሚለው ኬ ይሆንና ኬክ ብለን እናነባዋለን ማለት ነው። ኬክ ይሆናል ማለት ነው። ስለዚህ ይቺ ኤ እንደ ኤ ተነባለች ማለት ነው ሎንግ ሳውንድ ላይ። ይሄኛውም ኤን እንደ ን ይነበባል። ኤ እንደ ኤ ትነበባለች። ኤም እንደ ም ይነበባል። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ን ኤ ም ነው የሚለው። ን ኤ የሚለው ኔ ይሆንና ኔም ብለን እናነባዋለን። ኔም ይሆናል ማለት ነው። ታችኛው ጂ እንደ ግ ይነበባል። ኤ እንደ ኤ ይነበባል። ኤም እንደ ም ይነበባል። ኢ ሳይለንት ትሆናለች። አንድ ላይ ሲሆን
ጌም ብለን እናነባለን ማለት ነው። ጌም እንላለን። ግኤም የሚለውን ጌም ብለን እናነባለን ማለት ነው። ኤስ እንደ ሲ ይነበባል። ኤ እንደ ኤ ትነበባለች። ኤም እንደሚ ይነበባል። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ሴም ብለን እናነባለን። ሴም ይሆናል ማለት ነው። ጂ እንደ ግ ይነበባል። ኤ እንደ ኤ ትነበባለች። ቲ እንደ ቲ ይነበባል። ኢ ሳይለንት ይሆናል። አንድ ላይ ሲሆን ጌት እንላለን ማለት ነው። ጌት ብለን እናነባለን ማለት ነው። ታችኛው ላይ ኤል እንደ ሊ ይነበባል። ኤ እንደ ኤ ትነበባለች። ቲ እንደ ቲ ይነበባል። ኢ ሳይለንት ይሆናል። አንድ ላይ ሲሆን ሌት ብለን እናነባለን። ልኤ የሚለው ሌት ይሆንና ሌት ብለን እናነባለን ማለት ነው። ፒ እንደ ፒ ይነበባል። ኤል እንደ ሊ ይነበባል። ኤ እንደ ኤ ትነበባለች። ኤን እንደ ኒ ይነበባል። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ፕሌን ብለን እናነባለን ማለት ነው። ፕሌን ልኤ የነበረው ሌ ይሆንና ፕሌን ብለን እናነባለን ማለት ነው። ኤስ እንደ ስ ይነበባል። ኤን እንደ ን ይነበባል። ኤ እንደ ኤ ትነበባለች። ኬ እንደ ክ ይነበባል። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ስኔክ ብለን እናነባለን ማለት ነው። ስለዚህ ንኤ የሚለው ኔ ወደሚል ፊደል ይቀየርና ስኔክ ብለን እናነባለን ማለት ነው። የኮንሶናንት ሌተሮችን ባለፈው ቪዲዮ ሰርችላችኋለሁ። ገብታችሁ እዛ ላይ መመልከት ትችላላችሁ። እዚህኛው ላይ ቲ እንደ ቲ ይነበባል። ኤ እንደ ኤ ትነበባለች። ቢ እንደ ቢ ይነበባል። ኤል እንደ ሊ ይነበባል። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ቴብል ብለን እናነባለን ማለት ነው። ቀጣይ አር እንደ ር ይነበባል። ኤ እንደ ኤ ትነበባለች። አይ ሳይለንት ትሆናለች። ኤን እንደ ኒ ይነበባል። አንድ ላይ ሲሆን ሬን ብለን እናነባለን። ሬን እንላለን ማለት ነው። እዚህኛው ላይ ቲ እንደ ት ይነበባል። አር እንደ ር ትነበባለች። ኤ እንደ ኤ ትነበባለች። አይ ሳይለንት ትሆናለች። ኤን እንደ ኒ ይነበባል። አንድ ላይ ሲሆን ትሬን ብለን እናነባለን ማለት ነው። ትሬን እንላለን ማለት ነው። ኤም እንደ ም ይነበባል። ኤ እንደ ኤ ትነበባለች። አይ ሳይለንት ትሆናለች። ኤል እንደ ል አንድ ላይ ሲሆን ሜል ብለን እናነባለን ማለት ነው። ዲ እንደ ድ ትነበባለች። ኤ እንደ ኤ ትነበባለች። ዋይ እንደ ኤ ትነበባለች። አንድ ላይ ሲሆን ዴይ ብለን እናነባለን ማለት ነው። ስለዚህ የኤ ሾርት ሳውንድ እና ሎንግ ሳውንድ ሲሆን በዚህ መንገድ ይነበባሉ ማለት ነው። ሾርት ሳውንድ ሲሆን አይ ይሆናል። ሎንግ ሳውንድ ሲሆን ደግሞ ኤ ይሆናል ማለት ነው። ይህንን ቪዲዮ ደጋግማችሁ በማየት ቫውሎችን እንዴት እናነባለን የሚለውን ማወቅ ትችላላችሁ። በቀጣይ ቪዲዮ የሌሎችን ቫውሎች ያላችሁ የሚመጣ ይሆናል። ስለዚህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት።